የድሮና ያሁኑ ጀርኒን ማስተያየት ፈለኩና ዛሬ ቪዲዮ ልሰራላችሁ ፈለኩኝ። ድሮ ከያለኝ ማንነት እውነት ለመናገር ከሆነ አንድ ነገር ለመወሰን በጣም እምፈራ ነበርኩኝ። እንዴ ማመንታ ሰው ነበርኩኝ። የራሴን ራሱ እንደዚህ አውጥቼ መግለጽ የምችል ሰው አልነበርኩምና አንድ ሰው ራሱ የሆነ ነገር ሲናገር ነገሮችን መመለስ እየቻልኩኝ ወደ ኋላ የሆነ የሚጎተተኝ ነገር ነበርና ባሁኑ ጀርኒ ግን እውነት ለመናገር ከሆነ እንድደፍር ውሳኔ እንድሰጥ አንድ ነገር መናገር ከፈለኩኝ እናገራለሁ። ምንም ነገር የሚያስፈራኝ ነገር የለም፣ ምክንያቱም የሚመጣ ነገር ስለሌለ ማለት ነው። ይሄ ነገር ከየት ሊመጣው ስትብላችሁ ብትጠይቁኝ ከሰዎች ቴስቲሞኒዎችና የሰዎችን በተማሩት መሰረት በአስተማሩ መሰረት ያንን አፕላይ ስላደረግኩኝ ነው እንጂ ከየትም ይመጣ አይደለም። እና የድሮ ማንነታችሁን መቀየር የምትፈልጉ ከሆነ ቴስቲሞኒዎችን ስሙ። እኛ ቢዝነስ ውስጥ በጣም ብዙ አይነት ቴስቲሞኒዎች መስማት እንችላለን። ብዙ አይነት ትምህርቶች አሉና እሱን ተከታትላችሁ ውጤት ታገኛላችሁ። ላለሁ መልካም ቀን።